ሰው በእውነት ነፃ የሚሆነው ራሱን እንደሞተ ሲቆጥረው ነው ይባላል። ከዚህ ጋር በተያያዘ የዜን መምህር ለተማሪዎቹ ሲያስተምር ያካፈላቸው ነው ተብሎ በሚታመንበት ወግ ከዜን ፍልስፍና አንድ እንመልከት። አንድ ገበሬ ዕድሜው ገፍቶ እርሻ ለመዋል ጉልበቶቹ ደከሙ። በዚህ ምክንያት ጊዜውን ከደጅ ተቀምጦ ማሳለፍ ጀመረ። ይህን የተመለከተ የገበሬው ልጅ በአባቱ ተቀምጦ መዋል ደስተኛ አልሆነም። እንግዲህ አርጅቷል፣ ስለዚህ እኔ እንዳበላው ነው የሚጠብቀው፣ ነገር ግን በራሱ ከእንግዲህ ምንም ጥቅም የለውም በማለት አሰበና ከእርሻው ሲመለስ የሬሳ ሳጥን ገዝቶ መጣ። በማግስቱም አባቱን ከእንቅልፉ ቀስቅሶ በል ሳጥኑ ውስጥ ግባ አለው። ሽማግሌው አባትም የታዘዘውን አደረገ። ልጅም አባቱን የከተተበትን የሬሳ ሳጥን ተሸክሞ ወደ ተራራ ጫፍ ላይ ወጣ። ከዚያ ሳጥኑን ቁልቁል ለመወርወር ወጣቱ ሲዘጋጅ የሽማግሌው አባቱን አንዴ ክፈትልኝ የሚል የጥሪ ድምፅ ሰማ። ልጅም ሳጥኑን ከፍቶ አባቱን ምን እንደሚፈልግ ጠየቀው። አባትም ልጄ ሆይ ይህን የመሰለ የሬሳ ሳጥን ወደ ገደሉ ጥለህ ከምታበላሸው እኔን አውጣና ወርውረኝ፣ ሳጥኑን ልጆችህ ለአንተ ይጠቀሙበታል አለው። በአጠቃላይ ከዚህ ታሪክ ልንረዳ የሚገባው ዛሬ የሠራነው ሥራ ነው ለወደፊታችን ስንቅ የሚሆነን። እንዲህ አይነት ታሪኮች ቶሎ እንዲደርሳችሁ ሰብስክራይብ እና ላይክ ያድርጉ። ሰላማችሁ ይብዛ።